ኦ ማነች? ሚስቱ ናት። ፍቅረኛው እኮ እኔ ነኝ። እንተዋወቅ። እኔም ፍቅረኛው ነኝ። የማን? እንግዲህ አንድ ወንድ ሲያገባ 5 ሴቶች ሲንግል ይሆናሉ ይባላል። ጥናቱን የሚለው የአበባ መዓዛ ለሴቶች ብቻ ነው የሚታወቀው፣ ግን ወንዶች አታሸቱ? እኔ በበኩሌ ከአበባና ከሲጋራ ጠረኑ የቱ ነው አሪፍ ቢባል ላስብበት እችላለሁ። ዝንጀሮም ልክ እንዳንተ ነው። በምን? ማር ከሙዝ በተሻለ ጣፋጭ እንደሆነ ለመረዳት ጊዜ ይወስድበታል። እኔ ግን ማን ይመስለኛል? በምኑ? በቀማሽነቱ ነው። አንድ ምግብ ያዝጎመጀኝና ላዩን ብቻ ሳየው መብላት ያምረኛል። ቀርቤ ደግሞ ሳየው በጣም ይዘጋኛል። እንዳይደብራቸው ነክቼ ስተው ቀማሽ ነው ይሉኛል። ከሶስታችን ማንን ነው የምታገባው? ከናንተ ውስጥ በጣም የሚወደኝ ማን ነው? እኔ። ግራ የሚገባኝ እዚህ ሰፈር በጣም ቆንጆዎች አሉ ከኔ የተሻሉ። በተለይ ያ ልጅ በጣም ያምራል። ማን ነው? ያውና እየቀለድክብን ነው? ሚስት እየመረጥኩ ነው። እኛን እያስፈለግክ አንተ ትመርጣለህ? ትዳር በመጽናት እንጂ በመፈለግ አይገኝም። በመፈለግ ምርጥ መኪና ልታገኝ ትችያለሽ። እጅሽ ላይ ያለው ባል ላይ ከጸናች ትዳር ታገኛለሽ።